ሰላም ሰላም ውድ የዩቲዩብ ተመልካቾች እንዴት ናችሁ? እኔ ደህና ነኝ። ዛሬ እዚህ ጋር የምታዩትን ሎጎ በቀላሉ በስልካችን ብቻ በፒክሰል ላብ አፕሊኬሽን እንሰራዋለን። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውን ላይክ በማድረግ ጀምሩ። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። አሁን ወደ ፒክሰል ላብ አፕሊኬሽን እናቀናለን። ፒክሰል ላብ አፕሊኬሽንን በዚህ መልኩ ከከፈትን በኋላ እቺን የሴቲንግ ምልክት ነክተን ሼፕ የምትሏን እንነካለን። ከዛ እቺን የቀስት ምልክት ነክተን ክብ ሼፕ እንሰራለን ማለት ነው። ከለሩን ደግሞ ወደ ጎን እናደርግና ጥቁር ከለር እንመርጥለታለን። ከዛን ሪላቲቭ ሳይዝ የምትሏን ነክተን ሳይዟን በዚህ መልኩ ትልቅ እናደርጋታለን። ከዛ እቺን ሼፕ ሁለት እናደርጋታለን። ኮፒ የምትሏን ነክተን ከዛ ጥግ ላይ ትታያችኋለች እቺ ኤዲት የምትሏለች እሷን እንነካለን። ከለሩን ደግሞ ወደ ጎን እናደርግና ነጭ ከለር እንመርጥለታለን። ሳይዙን ደግሞ በዚህ መልኩ ትልቅ እናደርጋለን ማለት ነው። እዚች ጋር መሃል ላይ እናስቀምጣታለን። ይሄው በዚህ መልኩ ካስገባንለት በኋላ እቺን ቦታ ነክተን መርጅ እናደርጋለን። ሁለቱንም እንቀላቅላለን ማለት ነው፣ ሁለቱንም ሼፕ። ከዛ አሁንም ወደ ጎን እናደርግና ኢሬዝ ከለር የምትሏለች እሷን ኦን እናደርጋለን። በዚህ መልኩ ይጠፋልናል ማለት ነው። አሁንም እቺን ሼፕ ኮፒ እናደርጋታለን። በመቀጠል ክሮፕ የምትሏለች እሷን እንነካለን። ከዛ በዚህ መልኩ አቅጣጫውን እንቀይራለን ማለት ነው። ሳይዟን ደግሞ ሪላቲቭ ሳይዝ የምትሏን ነክተን በዚህ መልኩ ትንሽ እናደርጋለን። እቺኛዋንም በዚህ መልኩ እናስገባለን ማለት ነው። ከዛ በዚህ መልኩ ካስገባን በኋላ እቺን ሳይዝ ከለሩን እንቀይርለታለን። ለምሳሌ እኔ አሁን ነጭ ከለር ለማድረግ ፈልጋለሁ። እቺን ደግሞ ወደ ቀይ እንቀይራታለን ከለሯን። ይሄው ይሄንን ቀይ እንጠቀማለን። ከዛ እቺን ቦታ በመንካት አሁንም ሁለቱን ሼፖች መርጅ እናደርጋቸዋለን በዚህ መልኩ። ከዛ አሁን የቀረን ደግሞ ቴክስት ማስገባት ነው። ለምሳሌ እዚች ጋር ኤስ ቴክስት ላስገባ። ከዛ ወደ ጎን እናደርግና ቲ ሳይዝ የምትላለች እሷን በዚህ መልኩ ትልቅ አረጋታለሁ። አሁንም ወደ ጎን እናደርግና ፎንት የምትለዋለች እሷን እንነካለን። ከዛ ማይ ፎንት የምትለው ውስጥ እንገባለን። እኔ ለራሴ ያዘጋጀሁት ፎንት አለ። እናንተ ማንኛውንም ፎንት መጠቀም ትችላላችሁ። ለምሳሌ እኔ አሁን ይሄንን ፎንት እጠቀማለሁ። ከዛ እዚች ጋር አስቀምጣታለሁ ማለት ነው። አሁንም ወደ ጎን እናደርግና እቺን ቴክስት ኮፒ እናደርጋታለን። ኤዲት የምትለዋን ነክተን ኬ ፊደል እናስገባለን ማለት ነው። በዚህ መልኩ ለኬ ፊደል ደግሞ ከለር እንቀይርለታለን ወደዚህ ወደ ቀይ ማለት ነው። እዛ ሁለቱንም እቺን ቦታ በመጠቀም ኤስ እና ኬን እንቀላቅላቸዋለን ማለት ነው አንድ ላይ። እዛ በዚህ መልኩ መሃል ላይ እናስቀምጣቸዋለን። አሁን ደግሞ አንድ ሼፕ ይቀረናል። እሱን ሼፕ በዚህ መልኩ እንሰራዋለን። ከለሩን ጥቁር እናደርጋለን። ይሄው እዚህ ጋር በምታዩት መልኩ እናስገባለን። ከዛ እቺን ቦታ በመንካት አሁንም ሁለቱን ሼፖች እንቀላቅላቸዋለን በዚህ መልኩ። አሁንም ወደ ጎን እናደርግና ኢሬዝ ከለር የምትላለች እሷን ኦን እናደርጋታለን። እቺን በቀስት የማሳያችሁን ቦታ ትነኩና እቺን ጥቁር ውስጥ አስገባላችሁ። በዚህ መልኩ ይቆርጥልናል ማለት ነው። ከዛ ባክግራውንድ ማስገባት ነው የቀረው። ባክግራውንዱን ለማስገባት ሼፕ የምትለዋን እንነካለን። ከዛ በጣም ትልቅ የሆነ ሼፕ እንሰራለን። ሳይዙን እስከ መጨረሻ እናደርጋለን። ሁለቱንም ርዝመቱንም እስከ መጨረሻ እናደርጋለን። ከዛ ራይት እናደርግና ወደ ጎን አድርገን ቴክስቸር የምትላለች እሷን እንነካለን ማለት ነው። ከዛ እኔ ለራሴ ያዘጋጀሁት ባክግራውንድ ስላለኝ ፈልጋችሁ ሌላ ባክግራውንድ መጠቀም ትችላላችሁ። እኔ አሁን ይሄንን መጠቀም ፈልጌያለሁ ማለት ነው። ይሄው በዚህ መልኩ ካስገባን በኋላ ከሁሉም ስር እናደርጋለን። በመጨረሻ ላይ ይሄንን የመሰለ ሎጎ ሰርተናል። ማንኛውም ክላይንት መቀበል ይችላል። አሁንም ደግሜ እላችኋለሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውን አይታችሁ ላይክ ሳታደርጉ የምትወጡ ሰዎች ይደብራል፣ ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ